በአሁኑ ጊዜ ብዙ ወንዶች ውበታቸውን ለመጠበቅ ሲሉ ብዙ ገንዘብ አውጥተው የተለያዩ ምርቶች ሲጠቀሙ ይታያል። ይህ አሪፍ ተግባር ቢሆንም ነገር ግን በቀላሉ እንዲሁም እጅግ ርካሽ በሆነ ዋጋ በቤታቸው ውበታቸውን መጠበቅ ይችላሉ። እንዴት? በምን ካላችሁ ቫዝሊንን በመጠቀም። ቫዝሊን? አዎ ቫዝሊን። አሁን ቫዝሊንን በመጠቀም እንዴት ውበታችንን መጠበቅና ሳቢና ማራኪ እንደሚኮን እነግራችኋለሁ። ቪዲዮውን እስከ መጨረሻው ማየት እንዳይረሳ። አንደኛ፣ ለደረቅ ከንፈር። የከንፈር መድረቅ ትንሽ ነገር ሊመስል ይችላል፣ ነገር ግን ፊትህን በጣም አንአትራክቲቭ ሊያደርግ ይችላል። ተመልከቱ እስቲ ከሁለቱ ወንዶች የትኛው ፊት ሳቢ ነው? አያችሁ፣ ከንፈር የፊት ውበት ላይ ከፍተኛ አስተዋጽኦ ያደርጋል። ነገር ግን ከንፈር ለምን ይደርቃል ካላችሁ በውሃ እጥረት ከንፈርን በመላስ ብዙ ወንዶች ከንፈራቸውን ለማለስለስ ብለው በምላሳቸው ይልሱታል። ይህ ደግሞ ይበልጥ ያደርቀዋል። ብርድ፣ ፀሐይ እንዲሁም የእንቅልፍ እጥረት ከንፈርን ያደርቃሉ። ስለዚህ አንተ ቫዝሊንን በመጠቀም ከንፈርህ ሞይስቸር ሎክ በማድረግ ሻይኒ ሉክ እንዲሁም ያማረና የለሰለሰ ከንፈር እንዲኖርህ ማድረግ ትችላለህ። እንዴት ልጠቀመው ካልክ ማታ ላይ ፊትን ከታጠብክ በኋላ ትንሽ ቫዝሊን ከንፈርን ቀባ። ከዛን ጠዋት ላይ ለስላሳና ያማረ ከንፈር ይኖራል ማለት ነው። ማስጠንቀቂያ፣ ቫዝሊንን አታብዛ፣ ትንሽ በቂ ነው። እንዲሁም ከንፈርን በመላስ አቁም። ሁለተኛ፣ ለአይን ስር ድርቀት። ብዙ ወንዶች ይህንን አያስተውሉትም፣ ነገር ግን አይን ስር ድርቀት ፊትን እንደደከመ፣ እንዳረጀ እንዲሁም ስትረስድ ሉክ እንዲኖር ያደርጋል። እንዴት ይፈጠራል ካልክ በእንቅልፍ እጥረት፣ በውሃ እጥረት፣ ጭንቀት፣ ብዙ ሰዓት ስልክ ላይ ማሳለፍ፣ በዚህ ምክንያት ይፈጠራል። ታዲያ ቫዝሊን ሞይስቸር ሎክ ያደርጋል፣ እንዲሁም ስኪን ለስላሳ እንዲሆን፣ ድራይ ላይንስ እንዲቀንስ፣ በዚህም ጤናማ ሉክ እንዲኖረው ያደርጋል። እንዴት ልጠቀመው ካልክ ማታ ላይ ፊትን ከታጠብክ በኋላ በጣም ትንሽ ቫዝሊን በአይን በታች መቀባት። ውጤቱም ለስላሳ ለስ ድራይ ሉክ እንዲሁም ጤናማና ያማረ ፊት ይኖራል ማለት ነው። ሶስተኛ፣ ለፀጉር ውበት። ብዙ ወንዶች ፀጉራቸው ደረቅ እንዲሁም ወዝ የሌለው እንዲሁም ምንም የማይስብ ነው። ይህም አንአትራክቲቭ ሉክ እንዲኖራቸው ያደርጋል። ታዲያ ይህ የፀጉር ውበት ወይም ወዝ መጥፋት ምክንያቶቹ ብዙ ሻምፖ መጠቀም፣ ሂት ዳሜጅ፣ የአመጋገብ ችግር የፀጉርን ውበት ያጠፋሉ። ታዲያ ቫዝሊን ሄር ሻይን ይጨምራል እንዲሁም ጽድት ያለ ያማረ ሉክ ይሰጣል። እንዴት ልጠቀሙ ካልክ ትንሽ መጠን ወስደ በጣትህ ፍሮንት ሄር ላይ እንዲሁም የላይኛው ፀጉር ላይ መቀባት። በዚህም ተፈጥሯዊ የሆነ ያማረ ፀጉርን ይሰጥሃል። ነገር ግን ብዙ ቫዝሊን መጠቀም የለብህም፣ ምክንያቱም ቆሻሻ ይስባል፣ አቧራ ይሰበስባል፣ ፀጉርህም ግሬሲ ሉክ እንዲኖረው ያደርጋል። ስለዚህ ትንሽ ብቻ ተጠቀም። አራተኛ፣ ለጺም ውበት። ብዙ ወንዶች ጺም አላቸው፣ ነገር ግን አብዛኛው ወንድ ያለው ጺም ደረቅ፣ ሻይን የሌለው። ይህ ደግሞ አንአትራክቲቭ ሉክ እንዲሁም ዊክ ማስኩሊን ሉክ እንዲኖራቸው ያደርጋል። ጺም ለምን ይደርቃል ካልን በውሃ እጥረት፣ ፊትን ብዙ ጊዜ በመታጠብ፣ ብዙ ሙቀትና ፀሐይ ሲያገኘው እንዲሁም በእንክብካቤ ማነስ ምክንያት ይደርቃል። ታዲያ ቫዝሊን ጺምን ለስላሳ ያደርጋል፣ ሻይን ይሰጣል፣ ያማረና ንጹህ የጺም ቅርጽ እንዲኖር ያደርጋል። ትንሽ ቫዝሊን ውሰድ፣ የጺም መስመር ላይ እንዲሁም ጺም ላይ መቀባት ንጹህና ያማረ ጺምን ያጎናጽፋል። ነገር ግን ትንሽ መጠቀምን አትርሳ፣ እንዲሁም ጺምህን መጀመሪያ ንጹህ ማድረግም ጭምር። አምስተኛ፣ ለደረቀ ፊት። ብዙ ወንዶች ፊታቸው አንዳንድ ቦታ ላይ ደረቅና ነጭ ይሆናል፣ በብዛት አፍንጫ አካባቢ፣ ግንባር ጋር፣ የጺም ቦታዎች ጋር። ይህ ደግሞ የፊትን ሳቢነት በጣም ይቀንሳል። እንዴት ይፈጠራል ካልክ ብዙውን ጊዜ ፊትን በመታጠብ፣ የውሃ እጥረት፣ ቀዝቃዛ አየር እንዲሁም ሙቅ ውሃ ማብዛት። ታዲያ ቫዝሊን ሞይስቸር ሎክ ያደርጋል፣ ድራይ ስኪን ይቀንሳል፣ በዚህም ለስላሳና ያማረ ፊት ይሰጣል። ፊትህን ከታጠብክ በኋላ በጣም ትንሽ ቫዝሊን የደረቀው ቦታ ላይ መቀባት፣ ነገር ግን አሁንም ትንሽ መጠቀምን አትርሳ፣ ምክንያቱም ሲበዛ ብጉሩና የፊትን ቀዳዳ ሊደፍን ይችላል። ስድስተኛ፣ የሽቶን ሽታ ለማቆየት። ብዙ ወንዶች ሽቶ ይጠቀማሉ፣ ነገር ግን ለረጅም ሰዓት አይቆይም። ታዲያ ቫዝሊን ቆዳ ሞይስቸር እንዲኖረው ያደርጋል፣ በዚህም ሽቶ ከቆዳ ላይ እንዲቆይ ያደርጋል። ስለዚህ ትንሽ ቫዝሊን አንገት ላይ፣ እጅ ላይ ተቀባ፣ ከዛን ሽቶውን ተጠቀም። በዚህም ለረጅም ሰዓት ያማረ ሽታ ይኖርሃል። ሰባተኛ፣ ለእጅ ውበት። ብዙ ወንዶች ፊታቸውን ብቻ ይንከባከባሉ፣
ነገር ግን እጃቸው ደረቅና የተሰነጣጠቀ ነው። ታዲያ ቫዝሊን ሞይስቸር ሎክ ያደርጋል። በዚህም የእጅ ድርቀት ይቀንሳል። ያማረ ለስላሳ እጅ ይኖርሃል። ማታ ላይ እጅህን ከታጠብክ በኋላ ትንሽ ቫዝሊን እጅህን፣ ጣትህን ጭምር መቀባት፣ ከዛን ውጤቱን ማየት ነው። ከላይ ያየናቸውን የቫዝሊን ጥቅሞች በመተግበር ወጪ ማውጣት ሳያስፈልግ በቤታችሁ ውበታችሁን መጠበቅ ትችላላችሁ። ቪዲዮው ጠቃሚ እንደነበር እርግጠኛ ነኝ። ቀጣይ ስለምን እንሰራላችሁ ትፈልጋላችሁ? ኮመንት አድርጉልኝ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ደህና ሁኑ።